አጠፋው? እሷን ያደረግኳት ወይም ያስቀየምኳት ነገር አለ እንዴ? አራቴ ተረጋጊ። ለምንድን ነው እንደዚህ የምትሆኝ? እሷንም ሌሎቹን የሚያገቱሽንም አግኝቻቸዋለሁ። እና የት ናት? የት ነው ያደረግካት? ያኔትን ህፃኑ የታገተበት ቦታ ነው ያደረግኳት። ሌሎቹን ግን ቦታ ቀይሬላቸዋለሁ። በጣም ጥሩ ጥሩ። በጣም ጥሩ ማለት ምን ማለት ነው? አይ ምንም አይደለም። ወደ ውስጥ አትገባም እንዴ? አልጋም። አንተን ብቻ ለመጠየቅ ነው የመጣሁት። ምንድን ነው የምጠይቀኝ? እያደረግከው ስላለው ነገር ነው መጠየቅ የፈለኩት። ምንም እያደረግኩ አይደለም። እሱ ማለት አይደለም። ምን ልልህ እንደፈለኩኝ ገብቶሃል? ለምንድን ነው ነገር ወደዛ ወደዚህ የምታደርገው? አይ እኔ ምንም አልገባኝም። ቆይ ለምንድን ነው የምትሰርቀው? ምን ቸግሮ ነው? እኔ ቸገረኝ ብያለሁ? አቡ ወደዛ ነገር አታጣም። ጠማሙ በቀጥታ ተናገር። ቆይ ለምንድን ነው ስትሰርቅ የነበረው? ለምንም ደስ ስለሚለኝ። ሲያስጠላ በእናታችሁ። አንተ እንደዚህ ብሎ መልስ የለም። በስነ ስርዓት መልስልኝ። አቤል፣ ዳጊ ውስጥ ገብታችሁ ታወሩም? እንደዚህ ምን ታደርጋላችሁ? እዚህ መሆን ፈልገን ነው። አቤል እንዴት ነህ? አንዴ መነጋገር እንችላለን? ከሰው ጋር እያወራሁ ነው። አይታይሽም ልበል? የጀመርከውን ጨርስልኝ። ምክንያቱ ምንድን ነው? እሺ በቃ አረብሻችሁ። ልሂድ። ወዴት ነው እየወጣች ያለችው? ለምን ተከተላት አትሄድም? አንገት እንዳይሰበር። ዝም በል እባክህ። እቺ ደግሞ ማናት? እኔም እንዳንተ ነኝ። ምንም ነገር አላውቅም። ምናልባት ግን ጓደኛዋ ትሆናለች። ከመጀመሩ ያልነበረ ጓደኛውን ኬት አመጣች? አንተ ደግሞ ምንድን ነው? ወይ ተከትላቸው ግባና ቁጭ ብላቸው አውሩ። ለጥንቃቄ ብዬ ነው ደጋግሜ የጠየቅኩ። ሌላ ነገር አታስብ። ኧረ በጣም ጥንቃቄ። አልቀረብህም። ከስንት ጊዜ በኋላ ተገናኘን። ግን ምንም እንደታገተ ሰው አልተጎሳቆልሽም። እንደውም የበለጠ ነው ያማረብሽ። ብታገትም ያን ያህል ጉዳት አልደረሰብኝም። ለዛ ነው። እና ቆይ ግን ማን ያገተሽ? የወንድሜ ጠላቶች ናቸው። እሱ እንደዛ ነው ያለኝ። እንዴ ጭራሽ ወንድምሽ ያገቱሽን ሰዎች ያውቃቸዋል? አዎ ያውቃቸዋል። አይዞሽ፣ ዋናው ነገር እንኳን በሰላም ወጣሽ። ደግሞ በጣም ነበር ይናፈቅሽኝ። አመሰግናለሁ ጽዬ። እኔማ እኮ አንዱን ጠብሰሽ የሆነ ሽርሽር ላይ ያለሽ ወይም ደግሞ ስልክ ከማንም ጋር ትደዋወይ ብሎ የከለከለሽ ነበር ይመስለኝ። እንዴ አረ በጭራሽ እንደዛ ብሎ ነገር የለም። እሺ ይሁንልሽ። እንዴት ብዬ ነው ቆይ አሁን የፉጋ የምወስዳት? ምን ብላት እሺ ብላ ትሄድልኛለች? መጣ። እኔ ምልሽ ሃኒ ኤፉ ደወለችና ቶሎ ነው ያለችኝ። ካላስቸገርኩሽ አብረን መሄድ እንችላለን? ወይዚ እዛ ባልሄድ ግን ደስ ይለኛል። ስራሽን ስለምታውቂ አይኗን ማየት ፈራሽ አይደለ? ባለቂ። ውይ ሃኒዬ ብዙ አንቆይም እባክሽ። እንዴትም ብለን ቶሎ እንመለሳለን። ደግሞ እኮ ኤፉ በጣም ጥሩ ልጅ ናት። ምን ችግር አለው? ገባኝ። ግን አሁንም ቢሆን የመጣሁት አንቺን ብዬ እንጂ እየደከመኝ ነው። ማረፍ ነበር የምፈልገው። አዎ እኔም ገብቶኛል። ግን ብዙ አንቆይም እባክሽ። ደርሶ መመለስ ብቻ እኮ ነው። አዎ ገባኝ። ግን ይቅርብኝ ዜ እንዴ ምንድን ነው? እዛ በመሄድሽ የሚያስፈራሽ ነገር አለ እንዴ? በጣም ተገዳዳደርሽ እኮ። እንዴ ለምን ብዬ እፈራለሁ? ምን የሚያስፈራ ነገር አለ? እና ታዲያ እሷ እኮ እኔ በፍጥነት ድረሽ ስላለችኝ ነው። ከዛ ቶሎ ደርሰን እንመለሳለን እኮ። አንቺ ደርሰሽ ነይ ወይ እዚህ እጠብቅሻለሁ፣ ካልን ደግሞ ወደ ቤት እመለሳለሁ። እንዴ እንዴት እንደዛ ይሆናል? እኔ ብለሽ መተሽማ አትመለሽም። እኔ ይልቅ ቶሎ ተነሽ 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 እንሂድ። በሰንት ቶሎ እንመለሳለን። ነይ ተነሽ ነይ 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 ሃኒ።
ኤፉዬ እንዴት ነሽ? እንኳን ደህና መጣችሁ። እንግዳ ይዘሽ እንደምትመጪ እኮ አልነገርሽኝም ነው። አጋጣሚ እኔ ጋር ስትመጣ ይዣት መጣ። ነይ ተቀመጪ። ነይ ወይኔ በጣም ይቅርታ። እኔ እኮ ላስተካክልልሽ ነበር። እንዴት ምን ሆነሽ ነው? ልጅቷ ወርቃ ትስቂያለሽ? ይቅርታ አድርግልኝ ኤፉዬ፣ እኔ ሰው ሲወርቅ ሳቄን መቆጣጠር እራሱ አልችልም። ቢሆንም እንደዚህ አይደረግም እንዴ። ደግሞ እኮ በአጋጣሚ ነው የሳኩት አልኩሽ እንዴ። እሺ በቃ ተረጋጉ። ደህና ነኝ። እንዴ ምንም አላመምሽም እንዴ? ኤፉ ምንድን ነው የሚያማት? ከዚህ ጋር አይደል እንደ ወደቀችው? ይልቅ ተነሽና ተስተካክለሽ ተቀመጪ በቃ። እናጺ እንዴት ናችሁ? ስልኳን ዘግታ ጠፋች ያልሽው ጓደኛሽ እቺ ነች? አዎ ብታይ ታግታ ነበር እኮ። እንዴ ምን ነው? ማን ያገተሽ? አይ የማውቀው ሰው አይደለም፣ ወንድሜ ነው የሚያውቃቸው። በቃ አሁን ከዚህ ርዕስ እንውጣ። ዋናው ነገር በሰላም መውጣት መቻሌ ነው። አዎ ልክ ነሽ። ግን ማን ነው ያስለቀቀሽ? ባልሽ ወይስ ፍቅረኛሽ? ኧረ እኔ ባልም ፍቅረኛም የለኝም። እንዴ አለሽ እንጂ በደንብ። ምን ነው ታግተሽ ስትወጪ ረሳሽው እንዴ? ወይስ ደግሞ እሱ እንድትወጪ ስላላገዘሽ ተናደሽበት ነው የሚሆነው? ምን ሆነሻል? ኧረ እኔ ምንም ነገር የለኝም። እንዴ ሃኒ አለሽ እኮ። ምን ነው ረስተሽው ነው እንዴ? ረስተሽው ነው የሚሆነው። ደግሞ ምንም አትፍሪ፣ ተረጋጊ። ኤፉ በጣም ሚስጥር ጠባቂ ሰው ናት እኮ ነው። እሺ ምን ነው በፍቅረኛሽ ታፍሪበታለሽ እንዴ? ለመናገር በጣም ተሳቀቅሽ። ኧረ አልሳቀቅም። ብሳቀቅ ለምን አብሬ እሆናለሁ? አዎ ልክ ነሽ። ማፈርማ የለብሽም። ለነገሩ እኛ ሴቶች እጃችን ላይ ያለ ነገር ዋጋውን የምናውቀው ትቶን ሲሄድ ነው። እና ደግሞ የሌላ ሴት ሆኖ ካየኑ በኋላ ነው የሚታወቀን። ካልተንከባከብሽውና ካልታመንሽለት አንዷ ናት አፈፍ የምታደርግልሽ። ኧረ ጉዴ! እነዚህ ሰዎች ስለምንድን ነው እያወሩ ያሉት? በማይመለከተኝ ነገር አደረቁኝ እኮ። ምንድን ነው? ለምን አነበብሽው? ለናታን የተላከ ደብዳቤ እኮ ነው። ቆይ ደግሞ ምንድን ነው ያስደነገጠሽ? ኤፉ ይህንን ነገር ማንበብ ሳይኖርብሽ አይቀርም። ምንድን ነው? ምንድን ነው? ቆይ ይሄ ምን ማለት ነው? ማነው እንደዚህ እያደረገብኝ ያለው? ለምን አይተውኝም? ከኔ ጋር ያለባቸው ችግር ምንድን ነው? ምን ሆናችሁ ነው ሴቶች? ቆይ ወረቀቱ ምንድን ነው? ለምንድን እንደዚህ የተደናገጣችሁት? እንትን ልጅሽ በህይወት አለ፣ ማግኘት ከፈለሽ በዚህ አድራሻ ነው እኮ ነው የሚሏት። ምን እንዴ ሃኒ ምን እየሆንሽ ነው? ምንም አልሆንኩም። ግን እንዴት ሰው በሰው ቁስል እንደዚህ ይቀልዳል? የማይረቡ ባለጌዎች ናቸው። እንዴ ተረጋጊ እንጂ ሃኒ። ከተላከላት ከኤፉ በላይ እኮ ነው እየሆንሽ ያለሽው። ኤፉዬ ቆይ ማነው ወረቀቱን የሰጠሽ? የሆነ ህፃን ልጅ ነው የሰጠኝ። ምን አለ ነፍሱ ብታርፍበት። ቆይ ለምን አይተውኝም? በቃ እኔ መሄድ አለብኝ። እንዴ አብረን አንወጣም እንዴ? ምንድነው? በድንገት ምን አጋጥሞሽ ነው የምትሄጂው? ልጅቷ ምን እየሆነች ነው? ተያት እባክሽ፣ ጥርግ ትበል። ሉሊትን የት ነው ያደረጋት? ዝም በልሽ ጩጬው። ሴት አለች፣ እሷን ፈልጌ ነው የመጣሁት። ኧረ እባክህ፣ ከእሷ ደግሞ ምን አለ? ወይስ እሷንም እንደ ሉሊት ልትወስዷት ነው? ዝም ብለህ ብቻ የጠየቅኩህን መልስልኝ።
ፈልጊያት ነው። የት ናት? አላውቅም። እንኳንም ወሰድካት። ወደዚህ እንዳትመለስ አድርጋ አስቀራት እዛው። ነገረኛ ሲያስጠላ። አንተ መናጢ! ሉሊትስ የታርጋት ነው? አረ እኔም እሷን ፈልጌ ነው የመጣሁት። የለችም እንዴ? አረ እየቀለድክብኝ ባልሆነ ብዬ በሰዎች ሳላሲዝ ቶሎ ብለህ ተናገር። የት ናት? ምን ሆናችኋል? ቆይ እኔ በምን አውቃለሁ? ጭራሽ በምን አውቃለሁ ትለኛለህ እንዴ? አንተ ራስህ አይደለም እንዴ ወሰድካት? በወስዳትን በር ላይ አውርተን የተለያየ ነው። ከዛም ስደውልላት ስልኳ አይሰራም። ተጨንቄ ነው ወደዚህ የመጣሁት። አያይ ይሄማ ውሸት ነው፣ ውሸትህን ነው። ወስደህ ከደበቅበት አውጣት። አረ ሲስተር ተረጋጊ። ቆይ እኔ በምን አውቃለሁ? በወስዳት እዚህ ቤት ምን አደርጋለሁ? ድምፄን አጥፍቼ በዛው ጠፋ ነበር። በዛ ላይ ደግሞ ከመጀመሪያው ፊቴን አላሳየችውም ነበር። እሺ አሁን የተገባች ይባላል። የብዬ ልፈልጋት? ሌላ የምትሄድበት ቦታ የለም እንዴ? እሷ ምን መሄጃ አላት? እኔ ምለው እዚህ ልጅቷ ወረቀቱን ይዛ ነው እንደሄደችው? አይ አይመስለኝም። ተደናቅጠን የሆነ ቦታ አድርገ ነው የሚሆነው። አረ እንደያዘችው ነው ሄደችው። እኔ ልባል አልኳትም ነበር። ለነገሩ እንኳን ይዛው ሄደች። የኔ ናታን እንዳያየው። አው ልክ ነሽ። ግን ቆይ እንደዚህ አይነት ቀልድ ይቀለዳል እንዴ? ማን ሊያደርገው ይችላል ይሄንን? ቆይ ማን ያውቃል? ምናልባት ሉሊት። አይ ሉሊትማ አታደርገው። ለምን አታደርገው? እሷ እንደሆነ ሰው ሲናደር ስታይ ነው ደስተኛ የምትሆነው። እሷ ቤት ውስጥ የለችም። ብቻ ግን እሷ እንዳልሆነች እርግጠኛ ነኝ። ወንድሜ እንዴት ነህ? እንኳን ደህና መጣ። ምን ሆና ነው የሄደችው? የሆነ ስለ ልጃቸው የሚናገር ደብዳቤ ተልኮላት እሱን አንብባ በጣም ከፍቷት ነበር። ለዛ ነው። ማን ነው እንደዚህ የሚያደርገው? ማን ይላቀው? እሱንማ እኛ ራሱ አላወቅንም። እነዚህ ባለጌዎች። ስለዚህ አዲስ ነገር ተፈጥሯል ማለት ነው። ትንሽ አርፈን ነበር። በቃ ይዣት ነበር። አዎ ሂድና አጽናናት በቃ። እሺ ቆይ ነገር እንዴት ነው? ሉሊት ስታወራ ህፃን ሊታገተ ስትል ነበር እንዴ ሰማዋት? መቼም የይፉ ልጅ ደግሞ ሞቷል። እሱ በፍጹም ሊሆን አይችልም። ኡፍ በቃ ዝም ብለሽ አትቀበጣጥሪ። የማይሆን ሀሳብ ነው እያሰብሽ ያለሽው። አርፈሽ ቁጭ በይ። እሺ በቃ ተረጋጊ። እንጀራ ቆይ አንዴ ሞት አይደል? ለምን አይተውንም? ለምን ሰላሜን ይነሱኛል?
በቃ ጠንካራውኝ። ሰው እኮ ሰውን ከመጉዳቱ ውጭ ሌላ ስራ የለውም። በጣም ነው የተናደድኩት። የምር በጣም ነው የተሰማኝ። ነፍሱ በሰላም እንዳታርፍ ነው አይደል እንደዚህ እያደረጉ ያሉት? ቆይ የተላከው ወረቀት የታል? ማን የላከው? ማን እንደላከው አላውቅም። ወረቀቱን ግን የሆነች ቀዥቃዣ ልጅ ወስደዋለች። ማለት እኔ ጨረቃ እየቀደድሽ የኔ ናታን አሁን በዚህ በምኑ ይቀልዳል? ያምሃል እንዴ? እኛ ቤተሰብ ውስጥ የሆነች ልጅ የሚባል ሰው የለማ። እሺ በቃ ደክሞኛል፣ ማብራራት አልችልም። ተው። እሺ በቃ ተረጋጊና ረፍ በይ ጨረቃ። እዚህ ምን ታደርጋለህ? ሳትደውል መታ አስደነገጥከኝ እኮ። ምን አስደነገጠሽ? እንዴት ነሽ? ነይ ቁጭ በይ። ደግሞ የእስክሪብቶ ያንቺ ነው መሰለኝ። የምን እስክሪብቶ? የኔ መሆኑን በምን አወቅ? አይ እዚህ ቴብል ላይ ያገኘሁትና ኪሴ ከተቱት መሰለኝ። ኧረ የኔ አይደለም። እርግጠኛ ነሽ? ወይኔ ጉዴ! ኧረ ቅሌት! በቃ አገኘብኝ ማለት ነው። አንተ ተረገምክ። አዎ እርግጠኛ ነኝ። ከሌላ ቦታ ወስዶ ይሆናል እንጂ የኔ አይደለም። እሺ እንግዲህ እኔ ጋ ይሆናል። አዎ እዛ ያዘው። እና ስራ እንዴት ነው? ምንድን ነው እየሰራ ያለው? ምንም እሰራለሁ አላልኩሽም? እና መቼ ነው ወደ ቤት የምትወስደኝ? እንዴ እኔ ቤት መሄድ ትፈልጊያለሽ? አዎ ምን አለበት? እሺ የሆነ ቀን። በፈጣሪ እዚሁ ልበሰብስ ነው እንዴ? ቆይ እንዴት ነው መውጣት የምችለው? ወይኔ ምንም መውጫ መንገድ የለም እኮ። ይሄ ሰይጣን የሆነ ልጅ ምን ባደርገው ነው የሚሻለኝ?